ሴትዮ አታፍሪም? ልደፊ ነው እንዴ? አይ የለም፣ አጣርቼ እንደገና ድጋሚ ላጥብበት ነው። እየቀለድኩ አይደለም። ቀልድማ ካልሆነ ምናምን ጎልሃል ማለት ነው። ታየው። እሺ ሴትዮ ይኸውልሽ፣ ቆሻሻ እንዲሁም ከገራጅ የሚወጡ ኬሚካሎች ከአንዳንድ ድርጅቶችም የሚወጡ ተረፈ ምርቶችን ከቱቦ ጋር እንዲሁም ደግሞ ከወንዝ ጋር ማገናኘት በሕግ እንደሚያስቀጣ አታውቂም? አሃ የቀበሌ ሰው ነህ እንዴ? በፍጹም አይደለሁም። እኔ እንደማንኛውም ግለሰብ ኃላፊነት የሚሰማኝ ሰው ነኝ። እንደዛማ ካሉ ካለቅላቂ ነህ ማለት ነው። እንዴ ሴትዮ ምላስሽን ካፍሽ ቆሻሻሽን ደግሞ ከወደ እጅሽ መልሺ። አንቺና አንቺን መሰሎቹ እንደ ቀልድ የምጥሉት ወንዝ ውስጥ ኬሚካል ፈሳሽ ስንቱን ወጣቱን፣ ህፃናቱን፣ አዛውንቱን የጤና ጉዳት እንደሚያደርስ አትገነዘቢም? አትረጅም እንዴ? ቆይ እሺ ቱቦ ውስጥ ካልደፋ ነው ምን ውስጥ ይደፋ ነው የምትለው? በግቢዎቻችን ባሉ ታንከር ውስጥ ነው። ሁላችንም ታንከር ውስጥ እኮ ይሄንን ነገር ካጠራቀም ነው ከዛ በኋላ ያንን የሚያስወግድ አካል ይመጣል እንጂ አካባቢውን ከበከል ነው ትውልድ እኮ ነው የምንጎዳው። እሱስ ልክ ነህ። አካባቢያችንን እንዲህ በንጽህና ከያዝን ጤንነታችን ይጠበቃል፣ መንደራችንም እንደዚህ ይዋባል።